ሰላም እንዴት ናችሁ? እንኳን ወደ ሄለን ቻናል በሰላም መጣችሁ። ዛሬ ሾርባ አብረን እንሰራለን። ልጄን ጉንፋን ስላመማት ሲምፕል የሆነ ሾርባ በካሮት በድንች፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል አድርጌ አጥንት ያለው ስጋ አድርጌ ሲምፕል ሾርባ። ዋናው ከስጋው መረቁ እንድታገኝ ስለሆነ ቬጅቴብል አላበዛበትም። እሷም ይሄን ያህለች ቬጅቴብል ላይ ይሄንን አርገን አብረን እንሰራለን። ለቲሻ ማለት ነው። ቪዲዮውን ከወደዳችሁት ፕሊዝ ሰብስክራይብ፣ ሼር እያደረጋችሁ ቻናሌን 10K እናስገባው። አመሰግናለሁ። ከአጥንቱ ላይ ትንሽዬ ስጋ ከትፋለሁኝ። ብዙም የስጋ አፍቃሪ አይደሉም ልጆች፣ ዶሮ ነው እንትን የሚሉት። ግን አንዳንዴ ደግሞ ይሄ ስጋ ከሾፒንግ ስገዛው የተለያየ እግር ዜጋ አለ እና የኢትዮጵያ ነው የሚል አለ እና የኢትዮጵያ ማለት ከኢትዮጵያ ነው የሚመጣ ስላቸው ከኢትዮጵያ ድረስ ነው ታርዶ የሚመጣው አሉኝ። ስለዚህ የኢትዮጵያ በግ ብዬ ገዛሁኝ። ግን ሳየው ከዚህ ላይ ተጠቅሜለታለሁ። እንትን ይበዛዋል፣ የሆነ ምንድን ነው የሚባለው ዝልክልክ ያለ ነገር ይበዛዋል። ወይ የበሬውን ለምደን ይሁን አያችሁ፣ እንደዚህ አይነት ነገር ይበዛዋል። ግን ችግር የለውም ለሱብ ስለሆነ እነሱም ስጋውን ስለማይነኩት ዋናው መረቁ ነው። ትንሽ ነው ስጋውን ማነሳለት። ለመረቅ ስለገዛሁኝ ስጋ የለውም። እንደዚህ አድርገን ስጋውን በትንሹ አድርገን ከተነላቸዋል መብላት ከፈለጉ ማለት ነው። ይሄን ያህል። አሁን መጀመሪያ ስጋውን ትንሽ አቁላለዋለሁ በዘይት ማለት ነው። ትንሽ አቁላልቼ ውሃ ከጨመርኩኝ በኋላ እንዲበስል አድርገዋለሁ፣ መካከለኛ ማለት ነው። ከዛም በኋላ ፍሩቱን ጨምርበት ቬጅቴብል ጨምራለሁ ማለት ነው። ሙክክ ብሎ እንዳይበስል በጣም ማለት ነው። ዘይት አደረኩ። አንድ ደቂቃ ለየት አደረገውና ከዘይታ ውሃ ከለሰበታለሁ። ይሄን ያህል አድርጌያለሁ። ቬጅቴብላችንን እንረጣለን። ሽንኩርቱን አልከትፈውም፣ እንዲሁ መረቁ እንዲኖረው ነው የማደርገው። ዝንጅብል ትንሽ ነው የማደርገው። ይሄን ሁሉንም አላደርገውም። ልጆች ስለሆነ ብዙም አያስፈልጋቸውም። አንድ ካሮት፣ አንድ ድንች፣
garlic. የተወሰነ ፍሬ ጋርሊክ አንድ 4 ፍሬ ጋርሊክ አደርጋለሁ። እሱንም አልከትፈውም። ኦኬ ዝንጅብሉንም ሙሉን አልጠውም፣ ትንሽ ግማሽ ፓርት ልጠዋለሁ። ቬጅቴብላችንን አጥበን ተመልሰናል። ሽንኩርቱን አንድ ነጭ ሽንኩርቶቹን ዝንጅብሎቹን ከታቸዋለሁ አሁን ማለት ነው። መክተፍ አያስፈልጋቸውም። ጋዜን ውሃው ከተፍለቀለቀ በኋላ ቀንሰዋለሁኝ። ካሮቱን ይኸውላችሁ እንዴት እንደምቆርጠው ላሳያችሁ። ተለቅ አርጌ ነው ብዙን ጊዜ እንደምከትፈው። ከዛም በኋላ በስሎ ሲወጣ የፈለኩትን አህል አውጥቼ ቆርጣለሁ። የበሰለ ካሮት አይወዱም። አሁን እንደዚህ ቲሻቱ ኤቫ ትወዳለች። ቲሻ አንዳንዴ ኤቫ በጣም ትወዳለች። እንደዚህ ኩክ ተደርጎ ግን ሲሰጣት አትወደውም። በግድ አንዳንዴ ብዙም አላስገድዳትም። ካልፈለገችው ግን ኢንካሬጅ አደርጋታለሁ። በጉቦ ትበላለች። ትንሽም ቢሆን በጉቦ ትበላለች። ካሮት እንደዚህ ከትፋለሁኝ። እንትንም ድንችም ልክ እንደዛ ፍራይ ፖቴቶ ተጠብሶ ነው እንጂ እንደዚህ በጣም ከባድ ነው። ኤቫ ሁለተኛዋ ልጄ ቬጅቴብል ላይ በጣም ታስቸግረኛለች። ቲሻ ከፍ ስላለች አንደርስታንድ እያደረገች እየመጣች ስለሆነ ምን ያህል ጠቃሚ እንደሆነ ሳስረዳ ስለሚገባት ብዙም ባትፈልገውም ትበለዋለች። ገባችሁ? ኤቫ ግን በጣም ታስቸግረኛለች። ግን አትሊስት ሶሱን ያገኙዋሉ። ገባችሁ? ዳይሬክት ባይበሉትም የዚህን ሶስ የአትክልቱን ሶስ ያገኛሉ። እንደዚህ ከሾርባ ጋር ስሰጣቸው ለዚህ ነው የምከተው እንጂ ስጋውን ብቻ ሾርባ አድርጌ ብሰጥ ደስተኛ ናቸው። ዝም ብሎ ሱፑን ብቻ ለመጠጣት ማለት ነው። ግን ግዴታ እንደዚህ መሆን አለበት። እኔም ጥሬ ካሮት በጣም ነው የምወደው። እውነቱን ለመናገር ላይክ ካሮት የኢትዮጵያኛ አሰራር ድንች ከድንች ጋር ተሰርቶ አልጫ በእንጀራ እንጂ በሌላ አይነት መልኩ ከእንጀራ ውጪ ካሮት በስሎ እኔም ብዙም አይደለሁም። ግን በኢትዮጵያኛ ከተሰራ ደስ ይለኛል። ኦኬ ሶ ሚዲየም አበሳሰል ሲበስልልኝ ስጋዬ ጨምርበታለሁ። ምክንያቱም ይሄ ኦቨር በስሎ ቪታሚኑን እንዳያጣ አልፈልግም። ሶ እንዳልኳችሁ ኤቫ መጣች። ካሮት ትወዳለች። ካሮት ስታይ Mama, I want like this, okay? እሺ I want like this. ኦኬ እንደዚህ ፉል ይዛ የምትበላ በጣም ነው የምትወደው። ትሸዲ ዋን ካሮት ካየች No. No carrot. Yes. Carrot. 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 The biggest right ever. Right about. This one of my people. Eva, Tisha, you want also? No. No? Okay, let me wash it for you. Okay? I wash it already for you. Here we go, Eva. Thank you, Mama. You're welcome, princess.
ካሮቱን እናደርጋለን። ካሮትና ድንቹ No, there's only one more here, but she got many more. So just so you know, okay. ካሮቱንና ድንቹን ጨመርኩኝ። ጋዝን ትንሽ ጨመር አደረኩበት። ትንሽ ፈቅላል ምንድነው ጠቅጠቅ ሲል እንደገና ተመልሼ ትንሽ ቀንሰዋለሁ። አሁን በቃ እንዳልኳችሁ ብዙም ኩክ እስከሚል አልጠብቀውም። እርድ አደርግበታለሁ። ቀደም ብዬ ማድረግ ይችል ነበረ። ጨው አደርጋለሁ ሳላበዛ። ኦኬ ብላክ ፔፐር ቅቤ አደርጋለሁ። ስለዚህ ያደረኩት ጥቁር ቅመም፣ ብላክ ፔፐር፣ ጨው፣ እርድና ትንሽ ቅቤ በቃ 5 ደቂቃ። ከዛም በኋላ አወጣዋለሁ ማለት ነው። በቃ አሁን ጋርና መጨረሻ እንደዚህ ደርሷል። ኦኬ ከጎን ዳቦ አደርግላቸዋለሁ። ኦኬ ቦን አፒት ይላቸዋለሁ ልጆቼ ማለት ነው። ካሁኑ ኢቫን ቢብላኛለች፣ ግን ያው በታብሌት እያታለልኩኝ ነው እንድትበላ ማረጋት። አጥንቱን እኔ ስበላ ስለሚወዱ እነሱ መያዝ ስለሚፈልጉ ነው እንጂ አጥንት እንኳን አይበሉም። ግን አረኩላቸው። ሰው ዳንሴት በጣም ይጣፍጣል። በጣም አሪፍ ነው። አይ ሆፕ ይበሉታል ብዬ አስባለሁ። ከባድ ነው። ልጆች ምንም አድርጋቸው በሰሩ ስፔሻሊ ሲታመሙ አይበሉም። ሰው ይሄን ይመስላል ማለት ነው። ቬጅቴብል ከስጋ ጋር ለልጄ የሰራሁላት ሱፕ። አመሰግናለሁ።